ሰበር አስገራሚና አስቂኝ ዜና አሜሪካውን እንደገለጸችው ከሆነ የኢራኑ አዲሱ ጠቅላይ መሪ ሙጅተባ ሐቢኒም ሆነ የኢራን ከፍተኛ አመራሮችን ያሉበትን ለጠቆመ ወይም ደግሞ ያሉበትን ለተናገረ $10 ሚሊዮን እሸልማለሁ እያለች ትገኛለች። እንግዲህ በተደጋጋሚ የኢራን መሪዎች ያሉበትን እናውቃለን፣ በፈለግን ሰዓት እናጠፋቸዋለን፣ እጅ መስጠት ብቻ ነው የሚጠበቅባቸው ምናምን ሲሉ ነበር። አሁን ግን ያ እንደማይሆን ግልጽ የሆነ ይመስለኛል። ታዲያ አሁን ላይ ሰዎችን በገንዘብ እንዲጠቁማቸው መግለጫ ማውጣት ጀምረዋል። ከዚህ በላይ አስገራሚም አስቂኝም ዜና የለም። አዲስ መረጃ ሲኖር አሳውቃቸዋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ፎቶ ሁላችሁም ተመልከቱት። ዓለም በሙሉ በዚህ ሰዓት እየተቀባበለው ያለው ፎቶ ነው። እንግዲህ በሞተር ሳይክል ከጀርባ የምትመለከቱት የኢራኑ ፕሬዝዳንት መስዑድ ነው። እንግዲህ የአሜሪካ የጦር ሚኒስትር የኢራን መሪዎች ልክ እንዳይት ከመሬት ስር ይገኛሉ ብሎ ነበረ። ዛሬ ግን የኢራን በርካታ መሪዎች አደባባይ ከህዝብ ጋር ነበሩ። በዚህ አስከፊ ጦርነት ዓለም ላይ ትላልቅ ቴክኖሎጂ ከታጠቁ አሜሪካና ከእስራኤል ጋር እየተዋጉ እነሱ በራስ መተማመናቸው እጅግ አስገራሚ እየተባለ ይገኛል። በርካቶቹም እነዚህም ፎቶዎች እየተቀባበሏቸው ይገኛል። ህዝቡም ከነሱ ጋር እጅግ ደስ የሚል ጊዜን እያሳለፈ ነበረ። ታዲያ እነዚህ የምትመለከቷቸው ፎቶዎች ፎቶ ብቻ አይደሉም፣ በርካታ ትርጉም ያላቸው መልእክቶች ናቸው። እንግዲህ አዳዲስ መረጃ ሲኖር አሁንም አመጣላችኋለሁ። እናንተ ምን ተሰማችሁ? ኮሜንት ላይ አስቀምጡ። የደረሳችሁ ሰዓትንም ቢሆን ኮሜንት ላይ አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ዛሬ በሊባኖስ ውስጥ ከጁማ ሰላት በኋላ የእስራኤል ወታደሮች አንድን ወረቀት ሲበትኑ ነበር። ወረቀቱ ላይ ያለው ምን ይላል? ከሊባኖሱ ሂዝቡላህ ተቃራኒ እንድትቆሙ ወይም ደግሞ እንድታወግዙት ሲል ጥሪን ያስተላልፋል። እንግዲህ ከሊባኖሱ ሂዝቡላህ በተደጋጋሚ ከባድ ጥቃት እየተሰነዘረባት የምትገኘው እስራኤል ሌላኛውን መንገድ እየመረጠች ትገኛለች። ከጦርነት በሌላ ተቃራኒ ማለት ነው። የአሜሪካ የጦር ሚኒስትር ከሰዓታት በፊት ባወጣው መግለጫ ዛሬ ኢራን ላይ ከባድ ጥቃት እንሰነዝራለን ሲል ተናግሯል። እስከዛሬ ከፈጸምነው ትልቁን ጥቃት ዛሬ የምንፈጽም ይሆናል ሲል እንግዲህ አስጠንቅቋል። ከዚህ በፊት ከ3 ቀን በፊት እንደዚህ ብለው ነበረ። ነገር ግን እነሱ ጥቃት ብለው ወይም ከባድ ጥቃት ብለው የገለጹትን ጥቃት ሲፈጽሙ የቴህራን ህዝቦች ተራዊ ሰላት ሲሰግዱ ነበረ። የእስራኤል ጤና ጥበቃ ሚኒስትር በጥቂት ቀናት ውስጥ ብቻ በእስራኤል ውስጥ 2975 እስራኤላውያን ከባድ ቁስለት አጋጥሟቸዋል ብሏል። ዛሬ ጠዋት በዱባይ የዓለማችን ረዥሙ ህንፃ ቡርጅ ከሊፋ አጠገብ ትልቅ የድሮን ጥቃት እንደተሰነዘረ እየተነገረ ይገኛል። የተረጋገጠ ዜና ባይኖርም ነገር ግን ይሄ ጥቃት የተሰነዘረው በኢራን ነው እየተባለ ይገኛል። እንግዲህ ዩናይትድ አረብ ኤሚሬትስ ዱባይ ህዝቦቿን እያስጠነቀቀች ነበር ጥቃት ሊሰነዘር እንደሚችል ገምታ ማለት ነው። በአዳዲስ መረጃዎች ኢንሻአላህ ወደ በኋላ እንመለሳለን። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ አዳርሱት። ስንሳት ደረሳችሁ የተለመደውን የኮሜንት ህብረታችሁን ታሳያላችሁ።